ህዳር 21 ቀን አክሱም የገባችበት ቀን ነው። 4 ማረፊያዎች ነበሯት። አንዱ መርጡለ ማርያም ይባላል፣ ምስራቅ ጎጃም ውስጥ ነው። መርጡለ ጽዮን ነበር የምትባለው። አንዱ ሳፍ ጽዮን ይባላል፣ ጣና ቂርቆስ ነው። እኔ የመጣሁበት ገዳም ነው። እዚያ አርፋለች። 4ቱ የጽዮን መንበሮች ነው የሚባሉት። አንደኛው ተድባበ ጽዮን ይባላል፣ ወሎ ውስጥ የሚገኝ ነው፣ ደቡብ ወሎ ውስጥ። አንደኛዋ አክሱም ጽዮን ናት። መጨረሻ ላይ ዛሬ አርፋ የምትገኘው አክሱም ነው። ህዳር 21 ቀን አንደኛ ከዚያ የገባችበት ቀን ነው። ሁለተኛ በግራኝ መሐመድ ጊዜ ታቦተ ጽዮን በስደት ዝዋይ ገዳም ቆይታለች። እዚህ ዝዋይ ቆይታ ግራኝ ካረፈ በኋላ ተመልሳ አክሱም የገባችው ህዳር 21 ቀን ነው። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ቴሌ ደውለ ስልኬ ዝም ብሎ ዳታ ይበላኛል ስትላቸው ሲቲንግ ውስጥ ገብተ ከከው ሲሉ ሊገሉኝ ሲመጡ ሞቼ ጠበቅኳቸው። ውድቀቴን ለሚሹ ወድቄ ጣልኳቸው። በብልጠት ሲመጡ በብልሃት ቆሜ እየጠበቅኳቸው። ሊፈርዱብኝ ነበር ፍርድ አሳየኋቸው። በህሊናቸው ነው ያሰቃዩአቸው። ሲዋሹ አትበል ይሄን እውነት እመን። የሚሰማህ የለም ከፍቷል ይሄ ዘመን። ሲንጠራራ ተወው፣ ሲንጠራራ ተወው። ተኝተህ ብለጠው። ሰውን ለህሊናው አሳልፈህ ስጠው ስጠው። በዚህ በህዳር 21 ቀን ክብር ጽዮን እመቤታችን ቅድስት ድንግል ማርያም ትከብራለች። አማናዊት ጽዮን በኋላ ዘመን ለሰው ልጆች ሁሉ የተሰጠ ተስፋ የመዳናችን ምክንያት የተገኘው ከእመቤታችን ከቅድስት ድንግል ማርያም ነው። ጽዮን እመቤታችን ቅድስት ድንግል ማርያም ናት። ለምሳሌ አንድ ሐሳብ ላምጣ። 2 ሰዎች ተጋቡ፣ 3 ልጆች ወለዱ። አንደኛው ልጅ አንካሳ ነው። አንደኛው ልጅ 2 አይኑ አያይም። አንደኛው ልጅ ደግሞ 2 እግሩ ሽባ ነው እንበል። አንደኛው ልጅ 2 ጆሮዎቹ አይሰማም። እንዲህ ያለ 3 ልጅ ወለዱ። ሴትዮይቱ ሽባው ልጅ ደግሞ የመጨረሻው ልጅ ቢሆን ትታው የሞተችው በመንፈቁ ነው። ለሰውየው ገንዘብ የለውም። እናትና አባቱ ቀድሞ ከማግባቱ በፊት የሞቱ ናቸው። ምንም መተዳደሪያ የለውም። እነዚህን ሰርታ የምታስተዳድርለት ሚስቱ ነበረች። ጥላበት ሞተች። አሁን እግዚአብሔር ትክክል ነው አይደለም? እስኪ መልሱ በሉ እንጂ መልሱ በሉ እንጂ